ታክስ ብቻ ከመኪና ለምንድነው የምናየው ተጨማሪ የሚያመጣው ውጤት የለም ወይ የሚለው አርጉመንት አለና እሱ ላይ ምን የታሰበ ነገር አለ የሚል ነው ይሄው ነው እኔ ያለኝ ጥያቄ አመሰግናለሁ በአገራችን ኢትዮጵያ የተደረጉት እንቅስቃሴዎችና ለውጦች እንዲሁም የሚዲያ ነፃነት ተደግብሮ ስላየን ራሴ ስምና በቴክኖ አዲስም በጣም አመሰግናለሁኝ ብዙ ጥያቄዎች ነበሩ አብዛኛው ያው ጥያቄ ተነስቶ ምላሽም ስለተሰጣቸው ጊዜ ለመቆጠብ ያክል ወደ ቀጣይ ጥያቄ ገባለሁኝ ኢትዮጵያ አሁን ካለችበት ብራይትነስ ወደፊት በ2030 ምን እንጠብቅ አመሰግናለሁ የሰራነው መልካም ነገር ያወደስን በሱ መኖር ሳይሆን ልንሰራ ሲገባ ይቀርነው ያነሳን ብናሻሽል ስለሚሻል እንደሆነ ቢታሰብ በ2030 ምርጥ ኢትዮጵያን ነው የምጠብቀው በሁለት መንገድ አንደኛ 29 ሚሊዮን ገደማ ወጣቶች እየተማሩ ነው የኢትዮጵያ ሕዝብ አብዛኛው ወጣት ነው ወጣት መሆኑ ቼንጅ ፈጥኖ ለመቀበል ለመማር እድል ያገኛል ከሪሶርስ አንፃር ብዙ ሀብት ብዙ ፖቴንሻል ያላት ሀገር ናት ያን ሀብት እየመነዘረች ዲሞክራሲን ያሰፋች ዲሞክራሲያዊ ባህልን ያሳደገች ከሄደች ምርጥ ኢትዮጵያን መፍጠር ይቻላል ብዬ አስባለሁ 2030 ማለት እንግዲህ ረጅም ጊዜ ነው በፈረንጅ እንዳልጠየቀኝ ተስፋ አድርጌ በፈረንጅም ቢሆን ከ10 ዓመት በላይ ጊዜ ስላለ በዚያ ጊዜ ውስጥ ጥሩ ነገር ይጠበቃል ጥሩ ነገር ይመጣው ግን አብረን ከሰራን ብቻ ጥሩ ነገር እንዲመጣ ሌቦች ሌብነታቸውን እየተው የመንግስት ሹማምንት ማገልገል እንጂ መስረቅ ወጋ ለመሆኑን ያወቁ ካገለገሉ በኋላ ሳይሳቀቁ ህዝብ ውስጥ መኖር እንደሚችሉ እያመኑ ሲሄዱ ያኔ ኢትዮጵያ ታድጋለች እስካሁን ያለው ልማድ ስንቀመጥ በሆነ ምክንያት ያገኘናትን የምንሰበስብና ስንወርድ የምንደበቅ አይነት ኢትዮጵያ ከቀጠለች ምን ፈልጋትን ኢትዮጵያ አንገነባም ያ እንዲሆን ሁላችንም መረባረብ ይኖርብናል ብዬ አስባለሁ የኢትዮጵያ ድንበር ስንት ነው አንድ ነው